ትንሽ ቆይተን እንገላታለን ምን ልንሰራ ነው አማራ ይዘን ሄደ ምናምን ይላል ስላስፈራራኝ ብቻ እውነቱን የምናገር መስሎት ክላሽ አቀባብሎ ግንባሬ ላይ ያደረገብኝ አንቺ ከነሱ ጋር አብረሽ ለማጥፋት ነው ወይስ ደግሞ እዛ ታጋይ ያፈቀርሽው ሰው ነበር ወይ? እናቴ በቃ ልጅ ከነሱ ጋር ምትሄጂ ከሆንሽ እናቴ ብለሽ በቃ እንዳጣሪኝ እናት እንደሌለሽ ሰቢው ምናምን አለች። ሙተው ይነሳሉ። አዎ ሙተው ይነሳሉ። ሙተው ስለሚነሱ ከሞቱ በሲሚንቶ ቆበሯቸው። ትግራይ ለአማራ መጥፎ ነገር ሊያደርግ እንደገባ ብቻ ነው የምናውቀው ነው። ገቡና ቤታችን ነበር ያረፉት። ጅንታ ገብታል ምናምን ብዬ በቃ በጣም አለቅስ ነበር። ከፍራቻው ከማልቀስ ወጥተሽ እንዴት ለመገናኘት ወይ ለማውራት ደፈርሽ? እኔማ ከእናንተ ጋር መጋደል አለብኝ ምናምን አልኩ። ጅንታ ይዞኝ ከሚሞት ወደ ገደል ገብቼ በሞት የሚልን ነበር ወስኛለሁ ምናምን አልሻት። ከዛ እንዴት ነበር ጉዞሽ? እንዴ ለምን ምናምን አሉናስ በጣም ደነገጡ። አረ አይሆንም እኛኮ ብዙ ነገር አይተን የወጣ ነው። ጨረሻ ላይ አይኔ ታሪክ መስራት ፈልጋለሁ ምናምን አልኳቸው። ውጊያ በአካል ስታዩ ምን ይመስላል? እስቲ ትንሽ ለተመልካችን ግልጽ እንዲሆንለት። ከውጊያ ምንም ነገር የለም። ውጊያ ኪሳራ ብቻ ነው። እስቲ ትንሽ ስለ ትግራይ ሰራዊት ጀግንነት ወይ ታሪክ እስቲ ትንሽ አስታውሽ። ትግራዊነት ማለት ጸዋሪነት ነው። ተመትቼ ነበር እኮ 2 ጊዜ ተመትቼ ነበር። ፕሪቶሪያ ከተፈረመ በኋላ ያው ሰላምም ሆኖ ኔትወርክም ተከፍቶ ከቤተሰብ ጋር የመገናኘት እድል ገጠመሽ ወይ? በናፍቆት ብዙ አለቅስ ነበር፣ እናደር ነበር ምናምን። አጎቶቼ ምናምን አንቺ ካዳም አገር ሸጪ ምናምን ይላሉ እያሉ ይሰድቡኝ ነበር። ከአማራ ህዝብ ጋር ከትግራይ ህዝብ ጋር አንዋጋም ተባብለው ራሱ በራሱ ቆሞ ለፍቅር የዘመረ ለፍቅርም ለመዘመር እየሞከረበት ባለ ጊዜ ነው አሁን ያለነውና ቤተሰብ ሙታለች ምናምን ተብዬ መርዶ ህዝብ ይጨረሳል እንጂ በውጊያ ምንም የሚመጣ መፍትሄ የለም። አሁን መቀለ እንደምትኖሪ ኢንፎርሜሽን አለኝ። የሆነ ካፌ ውስጥ ተቀጥረሽ እንደምትሰሪ ኢንፎርሜሽን አለኝና እንዴት ይሄድልሽ ነው? አሁን እዚህ ብቻሽን ያለሽ? መጀመሪያ ከዲዳር ስወጣ ቤት ተከራይቼ ምናምን ሰው አላውቅም ነበር። ስጋት ስለለኝ ነው እንጂ ወደ ቤቴ ብሄድ ደስ ይለኝ ነበር። ያንቺም ጓደኞችሽ ወንድሞችሽ የአማራ ህዝብ ወጣትም አሁን እየታገለ ነው ያለው ለሱ አላማ። አንቺ ቀድመሽ ነው የጀመርሽው እንጂ እነሱ ግን አሁንም ትግል ላይ ናቸው ያሉትና እንደዛ ፊል ልታረጊ አይገባም። ሰራዊት በጣም ነው የሚወደኝ። ሰላም የገድል ፕላስ ቤተሰብ እንደምን ሰነበታችሁ? ዛሬ ለየት ባለ ቋንቋ በአማርኛ ነው ዛሬ ፕሮግራም ማለት ነው። ዛሬ የማቀርብላችሁ በጣም ለየት ያለ ታሪክ ነው። እኔም በግሌ ስሰማው በጣም የገረመኝና ለአማራ ክልል ተወላጅ ናት። በሰሜኑ ጦርነት ጊዜ ላይ የሰራዊት ትግራይ ወደ አማራ ክልል ገብቶ እንደነበር ይታወቃልና በዛን ጊዜ እንዳጋጣሚ ሆኖ የሰራዊት ትግራይ እሷ በምትኖርበት አካባቢ ተቀምጦ ነበርና የዛኔ በሶሻል ሚዲያ ላይ የነበረው ደግሞ ፕሮፓጋንዳ የምናስታውሰው ነው። ሰራዊት ትግራይ ይገድላል፣ ይደፍራል፣ ብዙ ነገር ያደርጋል የሚል ፕሮፓጋንዳ ነበርና እሷ ግን እዛ አካባቢ ገብተው የሰራዊት ትግራይ ፍቅር ሁሉም ነገር ስታይ ያው እንደጠበቀችው አልነበረምና ያው ከዛ ነው ታሪኩ የሚጀምረው ማለት ነው። እሷም በግሏ ከሰራዊት ትግራይ ጋር አብራ ሆና ለመዋጋት ነው የወሰነችው። ከዛ ከነሱ ጋር እንድትቀላቀል ነው ጥያቄ ያቀረበችውና ከዛ በኋላ ምን አሏት? ከዛ ቀጥሎ ያለው ህይወትስ ምን ይመስላል የሚለው ዛሬ ባንደበቷ ከሷ ተሰሙታላችሁ ማለት ነው። ያው እኔም በግሌ በጣም የወደድኩት ደስም ያለኝ ታሪክ ነው። እንደ የሁለቱም ህዝብ አንድነት፣ አብሮነት፣ ፍቅርም የሚያሳይ ሆኖ ስላገኘሁት ነው ዛሬ እንግዳ ያረካት ማለት ነው። እስከ መጨረሻ ፕሮግራም አብራችሁን እንድትከታተሉ በገድል ፕላስ ሚዲያ ስም ጠይቃለሁ ማለት ነው። ይሄን ቪዲዮ የምታዩ ደግሞ ይሄን ፕሮግራም ለብዙ ሰው እንዲደርስ ቫይራል እንዲወጣ ይሄም ታሪክ ለሁሉም ሰው እንዲሰማው ለማድረግ ላይክ በማድረግ ላይክ ካደረጋችሁ ዩቲዩብ ራሱ ሪኮመንድ ስለሚያደርግልን ለብዙ ሰዎች ላይክ እንድታደርጉ ሼርም እንድታደርጉ በዚህ አጋጣሚ ልገልጽ ወዳለው ማለት ነው። ያው ትንሽ የአማርኛ እጥረት ሊኖር ይችላል። እሱም ታሳቢ አድርጋችሁ ይህንን ፕሮግራም እንድትከታተሉ በወዲሁ መግለጽ እፈልጋለሁ ማለት ነው። መልካም ቆይታ። ሰላም ተጋሩ ከመለኹም ያለማ አንቲ መልእክተ ያው በቋንቋ አምሓርኛ እኳ እተይ ገሊጸልኩም ኣለኹ ማለት እዩ። ለማ አንቲ ልገብሮ ቃለ መሕተት በቋንቋ አምሓርኛ ምዃኑ አውዚ ከሕብረልኩም ይደለ ማለት እዩ።
تلوم أنتي بأمحرنيا قنقال تكملوا زلخو دما تاقاشانا تولاديت كل الأمحرة يا أو كل الأمحرة دمو سراوي تقراي أتيون دهالوا ات بروباغندا نسمعوا نبرنا لنزح نبر بصلاتون سراوي تقراي كم دفر كم لعمص كم لرشن يلغلص نيرو هم صلاي يرمم لسلوون يرمم ميديا مالتينا بزون بزحت أمحرو تدناقيصم منبارم لفلطيو سراوي تقراي زلو برديتون همي هم نبر نذكرنا مالتيو أوز خنታት እዚ እንዳሃለወ ግን ሰራዊት ትግራይ አካባቢ ጋሸና ምስኣተወ ሓደ ፍልይ ዝበለ ታሪክ ዛንታ ተፈጢሩ ማለት እዩ እዛ ሎማዓንቲ ጋሻ ገይረ ኣምፅያ ዘለኹ ሓፍትና ሰራዊት ትግራይ ምስ ረኣየቶም እቲ ዘለዎ ልባህል ነበረ ወረ ጌጋ ምዃኑ ምስ ረኣየት ሓደ ሕቶ እያ ቀሪባትሎም እሱ እውን ምሳኹም ዶ ክፅምበርና ሰራዊት ትግራይ ዝብል ማለት እዩ ስለዚ እቲ ድሕሪኡ ዘሎ ታሪክ እንታይ ይመስል ናይ ሰራዊት ትግራይ መልሲ እንታይ ነይሩ እቲ ጉዕዞ ከመይ ቀፂላ ሳኸ ዝብል ነገር ብጣዕሚ ደስ ልብል ዘደንቕ ታሪክ እዩ ማለት እዩ ተቃለም ሕተ ተማርኛ ዝገርናሎ ምክንያት ድማ እሳ ንሽተይ ኣምሓርኛ ትግርኛ ትኽእል እያ ጎል ደፍደፍ ናለት እቲ ቪድዮ እዚ ግን ብዙሓት ሰባት ንኽባፃሕ ምክንያቱም እሳ ተወላዲት ክልል ኣምሓራ እያ ስለዚ ናብ ዘለዎ ህዝባ እውን ብዙሕ ክፈልጥ ታሪክ እዚ ስለዝግባእ ናትና ታሪክ ናብ ብዙሓት ንኽባፃሕ ስለዝደለናዮ ብኡ ዓላማ እዩ እሞ ያው እሳ ካብ ትግርኛ ደርጓጓዕና ትናገር ኣነ ደርጓጓዕና ወልኹ ኣምሓርኛ ክናገር እየ ወሲነ ዘለኹ ማለት እዩ ስለዚ እዚ ቪድዮ እዚ ትሪኡ ዘለኹም ተጋሩ ደሞ እዛ ቪድዮ እዚኣ ላይክ እናገበርኹም ሼር እናገበርኹም እዚ ታሪክ እዚ ክትሪእዎ ክትከታተልዎ ብጣዕሚ ደስ ናብለኒ የንግደኩም ተናይ ጻንሕት ይገረና እንኳን ደህና መጣሽ ወደ ሚዲያችን እንኳን ደህና ቆየኝ በጣም ጥሩ ያው መግቢያውን እንኳን ትንሽ አርዝሜዋለሁ ለአማርኛ ቋንቋ ለሚሰማውና ለትግርኛ የሚሰማው ለነሱ ለመግለጽ ነው ትንሽ የረዘመውና ያው ታሪክሽን በተወሰነ መግቢያው ላይ ተናግሬያለሁ ከአማራ ክልል ተወልደሽ እንደመጣሽ አሁን ደግሞ ከኛ ጋር እንዳለሽ በትንሹ ታሪኩን ቀንጨበርግም ነግሬያለሁ ያው ወደ በኋላ ብዙም ወደ ታሪኩ ዲቴይልስ እንገባለን ምንድነው የተፈጠረው እንዴት ነው የተፈጠረው የሚለው ነገር ወደ እሱ እንሄዳለን ከዛ በፊት ግን ስምሽ ማን ነው የት ነው ተወልደሽ ያደግሽው የሚለው ነገር ትንሽ ለተመልካች ግለጭልኝ ተወልጄ ያደግኩት ሰሜን ወሎ ጋሸና የሚባል ጋሸና ጋሸና እንዴት ነበር እስቲ እዛ ስታድጊ እንዴት ነበር ማህበረሰቡ ትንሽ እስቲ ግለጭልን አሪፍ ነበር ማለት እኔ ሳደግ ምንም አይነት ነገር ማለት ስለ አማራም ስለ ትግራይም ምንም አላውቅም ከ2013 በኋላ በቃ ከ2012 በኋላ ምናምን ነው እንጂ ትግራይም አማራም ባንድ ትምህርት ቤት አንድ ትምህርት ቤት ሆነን ነው ጎረቤቶችም አብሮ አደጎችም ተጋሩ ምናምን ነበሩ አሪፍ ነበር ከዛ ከ2012 በኋላ ጦርነቱ ተጀመረ ማለት አዎ ጦርነት ሲጀመረ ግን በቃ እንደ እህት እንደ ወንድም ሳንሆን ክፉ ነገር መናገር ጀመሩ ምናምን በቃ እሱ ነው የሚያስጠላው እንጂ አሪፍ ነበር አስተዳደጌ ከትግራይም አማራ ምንም በቃ ሌላ ብሔር እንኳን አላውቅም ዙሮ ግን በቃ ትግራይና አማራስ ባንድ ትምህርት ቤት ተምረን አሪፍ አስተዳደግ ነው ያደግነው እስቲ 2013 ጦርነቱ ሲጀመር መቼ ነው የሰማሽው አንቺ ጦርነት እንደተጀመረ ያወቅሽው እንዴት ነበር የዛን ጊዜ 2013 በቃ መጨረሻ ላይ ማለት ትግራይ ክልል ውጊያ እንዳለ ምናምን አናውቅም ነበር አታውቂም ነበር ነው እኔ አላውቅም ነበር ሚዲያ ተከታታይ ነበር ነው ወይስ አይ እንከታተላለን እንጂ ብንከታተልም ግን ማለት በትግራይ ክልል እንዴት ግፍ እንዳለ በቃ አሰቃቂ ነገር እንደተፈጸመ ምናምን ፈጽሞ አናውቅም ነበር ጦርነት እንዳለስ ቀን 24 ነው የተጀመረው 2013 እና እስከ ቋቅሜን አላወቅሽም ነው አዎ አላውቅም ነበር ከዛ ግን እኔ እዚያ እስካለው ድረስ አናውቅም ነበር ማለት ሰራዊት ትግራይ ወደ አማራ ክልል መግባት ሲጀምር ነው ያወቅሽው አዎ አይ እሱማ እንትን ሆና የቆቦ የወልዲያ ህዝብ ሲመጣ ተነገረን ግን እሱም ቢሆን ቢመጡም በቃ የሆነ ትግራይ ለአማራ ክፉ እንደሚያደርግ ምናምን ነው እንጂ ትግራይ ውስጥ ውጋለ ወይ ደግሞ ትግራይ ውስጥ ገብተው እንደሚሸሹ አይታወቅም ነበር በቃ የትግራይ ኃይል የሚታወቀው ወደ አማራ ክልል ትግራይ ግፍ ሊሰራ አማራን ለመበደል አማራን ለመግደል ብዙ ነገር እንዲያደርግ ብቻ ነው እንጂ
ትግራይ ውስጥ እንዴት እንደተደረገ ምናምን ማንም አያውቅም። እሱን ያወኩት ገብቼ ካየሁት በኋላ ምናምን ነው እንጂ በቃ ወደ ትግራይ ስለመጣው ብቻ አይደለም። ከቤቴ ያለው ራሱ በቃ ይነግሩኝ ነበር ምናምን በሱ ነው እና ለዛ ነው ያው አሁን እንግዳ ዛሬ የክብር እንግዳ እዚህ ላይ ያረኩሽ ታሪክሽን በሰው ነግሮኝ ነበር መጀመሪያ ላይና ትንሽ ሰደብኝ እሱም ሳረጋግጥ ነው አሁን እንግዳ ያረኩሽ ላንቺና ፐርሰናሊ በጣም ነው የገረመኝ። ማለት የአማራ ክልል ተወላጅ ነሽ። የዛኔ የነበረ ፕሮፓጋንዳ ወሬ ታውቂያለሽ፣ እንደሚገድል እየዘረፉ ነው፣ ሊጥ እየደፉ ነው ምናምን የሚባልበት እየሰረቁ ነው የሚባልበትም ነበርና በዛን ጊዜ ነው አንቺም ከሰራዊት ትግራይ ጋር ከናንተ ጋር ነው የምሰለፈው ከናንተ ጋር ሆኜ ነው የምዋጋው ያልሽው ጥያቄ ያቀረብሽውና እስቲ መጀመሪያ አሁን አንቺ ስትናገሪ ወልዲያ ቆቦ ደርሰው ነበር፣ ከዛም ተፈናቃዮች እየመጡ ነበር ወደ እናንተ አካባቢ ወደ ውስጥ ማለት ነው። ሰው በወሬው የተዛባ በወሬው እየፈራ እየሸሸ ነበር ብዙ ጊዜና እስቲ አንቺ ወደ እናንተ ሲመጡ ወደ እናንተ ሲገቡ የነበረው ቀን እስቲ እንዴት ታስታውሻለሽ? የነበረው ነው በደንብ አስታውሳለሁ። ማለት እንዴት ነበር ቀኑ? ብዙ ነበር የሚባለው በቃ የሆነ ጁንታ እየመጡ ነው፣ ይገላሉ፣ ይደፍራሉ። ወንድ ካገኙ ወደ ራሳቸው ነው የሚያስገቡት አስገድደው። ሙተው ይነሳሉ። ሙተው ይነሳሉ? አዎ ሙተው ይነሳሉ ማለት ተሰውተውም ይነሳሉ። እሺ አዎ ማለት ብዙ ይነገር ነበር። እንደውም እኔ አላውቅም ነበር ማለት ያን ያህል አላስተውልም ነበር። ጓል 17 አመቴ ነበር። ያን ያህል ክፉ እንደግን አላገናዝብ ነበር እና በቃ ከመግባታቸው በፊት በቃ የቆቦ ህዝብ ሲፈናቀል የወልዲያ ህዝብ ሲፈናቀል በቃ ጁንታ ሊወር ነው የመጣው ሙተው የተነሱ ስለሆነ በስሚንቶ ቅበራቸው ይደፍራሉ። ሴት ልጅ ምናምን ቤት አትቆይ በቃ ህማቅ ተግባር አለ ምናምን ይባል ነበር። ከዛ ግን ሙተው ግን ቆይ እስቲ እዚህ ላይ ሙተው ስለሚነሱ ከሞቱ በስሚንቶ ቀበሯቸው። አው ማለት በቃ እኔ እንጃ አሁን ሁሉ ነገር ስለማገናዘብ ምንም ያን ያህል ግን በቃ እኔ እንጃ ምንም ከዛ እንደዛ ይባላልና ሁሉ ነገር ሚዲያ ላይ ምናምን ማለት ትግሬ ውስጥ እንዳለ ግፍ ምናምን እንዳለፈ ማንም አያውቅም። እኔ እንጃ እንጂ እኔ ለራሴ አላውቅም ነበር። በቃ ትግራይ ለአማራ መጥፎ ነገር ሊያደርግ እንደገባ ብቻ ነው የምናውቀው ነው። ከዛ በቃ ሲገቡ ብዙ ነገር ይነገር ነበር። ሻንጣ እንደዚህ ተንጠልጣይ ከያዛችሁ ይገላሉ፣ ብልጽግና ናቸው ያሉ ምናምን እንባል ነበር። ብዙ ነገር በቃ ያዛ ግን ገቡና ቤታችን ነበር ያረፉት። ከቤታችን አርፈው ግን በቃ ምንም ማለት ግን መጀመሪያ ሲገቡ ፈራሽ አንቺም እንዳገ? አው በጣም ፈራ ነበር። እስከ ማልቀስ ነበር የደረስኩት። አለቅስ ማለት በቃ ጁንታ ገቡ ብለሽ ጁንታ ገብታል ምናምን ብዬ በቃ በጣም አለቅስ ነበር። አለቅሳለሁ። እንደውም ማዘርስ በቃ አዲስ አበባ ሲዳታለው እንደዚህ የሆነች ምናምን ትለኝ ነበር። ከዛ አጋጣም ሆኖ በቃ እኔ እንጃ ይሄ ነገር እንዲፈጠር ስለሆነ ነው እንጂ ማዘርስ እንደ ትናንትና ልትሰደኝ እንደ ዛሬ ነው የገቡት ቲዲኤፍ ቤታችን ማለት ነው። ከዛው ነው ገሸና ከተማ ላይ ራሱ ላይ አው ፍሊቦታ ላሊበላ መስመር ነው የሚባለው። ከዛ በቃ ትግርኛ ግን እየቀላቀልሽ ነው። በጣም ችለሻል መሰለኝ ትግርኛ። አው ትግርኛ እችላለሁ ማለት እየቀላቀለብሽ ነው ቋንቋ። አማርኛ ደግሞ እየጠፋኝ ነው። ትግርኛ በደንብ ነው የምችለው። እሺ ከዛ በቃ ሲገቡ ምንም አይሉም። እንደውም በቃ የሆነ ሰላምታቸው ምናምን አሪፍ ነው። በቃ ለማህበረሰብ ደህና ናቸው ማለት መጥፎ ነገር ካላዩ ምንም አይልም። በቃ ዝም ደስ ይላል። ከዛ እንዴት ተዋወቅሽ? እስቲ ከፍራቻው ከማልቀስ ወጥተሽ
እንዴት ለመገናኘት ወይ ለማውራት ደፈርሽ? እንዴት ነበር? እስቲ መጀመሪያ አሪፍ ነበር። በቃ እና ማለት ቀርቤ ሳወራቸው ምናምን በቃ አሪፍ ሆኑ። እንደውም አሪፍ ነው ማለት ሆስፒታል ሰፈራችን ሆስፒታል ነበርና ማለት ነው። ከዛ ሆስፒታል ራሱ ማለት ያኔስ ሰራዊት ነበረ መከላከያ ማለት ነው። መከላከያ ነበረና እነሱ ጥሏቸው ነው የሄዱት። ምን የሚባል ሆስፒታል ነበር? ሆስፒታል ጋሸና ሆስፒታል ነው የሚባለው። ማለት ዝም ብሎ እንትን ሆስፒታል ነው። ከዛ ሆስፒታል ላይ ነበረ ሰራዊትና እያነሱ ጥሏቸው ሄደው ነበረ። የሞተ ነበረ፣ የቆሰለ ነበር፣ በጣም እህል የላቸውም ነበር ምናምን ምን አደረጉ ምናምን እያሉ እንደውም እህል ይሰጧቸው ነበር። ጁስ ምናምን እያመጡ ለማህር ለቤተ ለህዝብ ራሱ ለምን አትቀብራቸውም ለእናንተ ብለው አይደለም ምናምን እያሉስ ብዙ እንትን ይሉ ነበር። ማለት ክፉ ነገርስ አልሰሩም። ሰራዊት ናቸው ወይ ለኛ ሊገሉ ነው ስለመጡ የሚል ሀሳብ ይዟቸው የሆነ ግፍ ለመስራት ምናምን አልፈለጉም ነበር። የሞተ እየቀበሩ ነበር እንደውም። ከዛ በቃ ዝሮ ሁሉ ነገር ታዘብኩትና ከዛ እኔማ ከእናንተ ጋር መጋደል አለብኝ ምናምን አልኩት። እንዴት መጣለሽ? ማለት ኦኬ ሜቢ ፕሮፓጋንዳው የነበረውና አንቺ ስታያቸው ግን ለየብቻ ነበር። ከዛ ግን እንዴት ከነሱ ጋር ለመሰለፍ ወሰንሽ? ለምን በቃ አይ ዝም ብለሽ አልተቀመጥሽም? ማለት ይሄንን ድፍረት ከየት አመጣሽው? አይ እኔ እንጃ በቃ ደፋር ሆንኩ ማለት በቃ ምን ገብቶሽ ነው? ምን አላማ ገብቶሽ ነው? እውነታቸው ደስ ስላለኝ ነው ማለት ያኔ በቃ በተግባር ያየሁትና በወሬ የነበረው ሁሉ ውሸት ሆነ። ፈጽሞ ሳይገናኝም በቃ ስላልተገናኘ በቃ አይ እኔ ከናንተ ጋር እጋደላለሁ ምናምን አልኳቸው። ምንም አላልኩም። ለምን አማከርሽ? እናትሽ ነገርሻት እንደዛ ብለሽ? አዎ ለእናቴ ነገርኳትና እናቴ እኔ መጀመሪያ ለነሱ ከመንገሬ በፊት ለእናቴ ነበር የነገርኳት። እናቴ እሄዳለሁ ከነሱ ጋር እጋደላለሁ ምናምን አልኳት። ከዛ ከቤት ማለት እንትን ነው ቀልና ቁም ነገር አልለየም ነበር። ከዛ ደግሞ በቃ አንድ ውሳኔ ከወሰንኩ እንጃ ማለት እፈራ ነበረ። ያው በወሬ የነበረው ሁሉ ሰማ በጣም ፈርቼ ነበር። በኋላ ግን በቃ ራሱ ደፋር እንደሆነ አደረገ። ከዛ ማዘር እሄዳለሁ ምናምን ስላት አረ ጥይት ይዘው መተው እኮ ላንቺ ነው ሊገልሽ የመጡት እንዴት ትሄጃለሽ ከነሱ ጋር? አሁን እኮ የሚስቁት እኮ ቤትሽ ስለሆኑ ነው እንጂ ወይ ከሄድሽ በኋላ መንገድ ላይ ሊገልሽ ይችላሉ ምናምን አለችኝ እናቴ። ከዛ አይ እነሱ እንደዛ የሚያደርጉ አይደሉም፣ እንደዚህ ቢያደርጉ እኮ ብዙ ነበረና የሚወራው እስካሁን አያቆዩንም ነበረ። ስለዚህ በቃ ከውሳኔ ምንም እንዳትይኝ እኔ እሄዳለሁ ከነሱ ጋር ምናምን አልኩ። ከዛ እናቴ በቃ ልጅ ከነሱ ጋር የምትሄጂ ከሆንሽ ማተብሽን በጥሰሽ ሂጂ፣ እኔ ልጅ እናቴ ብለሽ በቃ እንዳጣሪኝ እናት እንደሌለሽ ሰቢው ምናምን አለች። ከዛ ግን በቃ እኔ አንድ ጊዜ ወስኛለሁና አይ እኔ ምንም ብትይኝ አልቀርም ምናምን አልኩና ፋዘርም አልነበረም ወደ በረሃ ማለት ሸሽተው ነበር። እናቴና አያቴ ነበሩ እንጂ ከቤት እና ትንንሽ ልጆች ነው እንጂ ማንም ወጣት የለም። ሁሉም ፈርቷል ሄዷል። ወደ ገደል ምናምን የሚጸድፍ ነበረ። ምክንያቱም ብዙ ይወራ ነበር ከጁንታ ይዞኝ ከሚሞት ወደ ገደል ገብቼ በሞት የሚልም ነበረ ራሱም ነበረ። በቃ ወደ ትግራዊ ይዞኝ ከሚሞት እኔ ወደ ገደል ገባለሁ ምናምንስ የሚል ብዙ ሰው ነበረ። ከዛ በቃ ምንም አላለችም። ማዘርም እንደዛ አለች። በቃ እንደዛ ካልኳት ጀምሮ ይግና አኮረፈች። ማዘሬ አታናገራኝም። ለምን እንዴት እንደዛ ታደርጊያለሽ? አትሄጂም ምናምን አለች። አይ እናቴ እኔ አንድ ጊዜ ወስኛለሁ እሄዳለሁና ለነገራቸው ነው ምናምን አልኳት። ከዛ ማዘር በቃ እምቢ አለች፣ ተከራከረችኝ። አይ እኔ እንጃ በቃ ተከራከረኝ እንጂ ዞሮ እኔ እሄዳለሁ ከነሱ ጋር አስተጋዳሊት መሆን ፈልጋለሁ ምናምን አልኳት። ከዛ ግን ትንሽ ላቋርጥችና አሁን ታሪኩን የሚሰማ ሰው የሆነ ጥያቄ ሊመጣለት ይችላል፣ ለኔም ጨምሮ ማለት ነው። አሁን አንቺ እንደዛ ስትወስኝ ከነሱ ጋር አብረሽ ልትታገይ ስትወስኝ እኔ ሲመስለኝ አንድ ወይ አላማው ገብቶሽ ነው
የትግራይ ሰራዊት ለምን እየተዋጋ እንዳለና ለአብይ አህመድ ለማጥፋት ነው እየሄደ ነበር የነበረው ስርዓትና እሱን አምነሽበት አንቺ ከነሱ ጋር አብረሽ ለማጥፋት ነው ወይስ ደግሞ እዛ ታጋይ ያፈቀርሽው ሰው ነበረ ወይ? ኧረ አልነበረም። በየትኛው ነው ወይስ ለየት ያለ ታሪክ ነበረ? አልነበረኝ ማለት እኔ እንጃ ያኔ ሲጀመር እኔ ማለት ፍቅር ምናምን የሚባል ነገር አለ። እንደ ጥያቄ ነው ግን ለሰዎቹም ግልጽ እንዲሆንለት በምንድን ነው የተማረከችው በሰራዊት ትግራይ ለማለት ነው? አይደለም በዓላማ አላፈቀርኩም ነበር። በዓላማ ነው? አዎ አላፈቀርኩም። በቃ ወኔያቸው ደስ ስላለኝ ነው እንጂ ፍቅር ወኔያቸው ደስ አለሽ? እሺ ከዛስ ወስኛለሁ ምናምን አልሻት? ከዛ እንዴት ነበረ ጉዞሽ? ኔክስት ከኔ ከቤታችን የነበረችው ሀርበኛ ኢስራኤል ክልታይ ኮርሃደ ሀርበኛ ክፍለ ጦር ነበረች ቤታችን የነበረችው። ከዛ ለነሱ ነገርኳቸው። እኔ እስከናንተ ጋር መጋደል ፈልጋለሁ ምናምን አልኳቸው። ከዛ ደነገጡ። በቃ እንዴ ለምን ምናምን አሉናስ በጣም ደነገጡ። አረ አይሆንም እኛ እኮ ብዙ ነገር አይተን የወጣ ነው። አደይ እናታችን ተገላለች። አዎ ልጆች እንዴት እያሉ በቃ ብዙ ግፍ አይተን የወጣ ነው እና አንቺ ምን አውቀሽ ነው ያለ ኃጢአት ግን እንዴት ሞቻለሽ ምናምን አሉኝ። ከዛ አይሆንም ምናምን አረ አትሄጂም አንቺ እኮ ምንም አታውቂ ምናምን አሉኝና አይ በቃ ሄዳለሁ ምናምን ብዬ ወሰንኩ። ከዛ በቃ አረ አይሆንም ምናምን አለ። እንዴት ሞቻለሽ ምንም የማታውቂ ቆላስ እንዴ ለምን ትሞቻለሽ ምናምን አለኝ። ከዛ በቃ ብዙ ይመክሩኝ ነበር የሻለቃ መሪዎች ምናምን በቃ የመጡ ይመክሩኝ ነበር። ከዛ በቃ መጨረሻ ላይ አይ እኔ ታሪክ መስራት ፈልጋለሁ ምናምን አልኳቸው። ማለት ብዙ ይመክሩኝ ነበር ለእንዴት ትወጫለሽ ጦርነት እኮ ሞት አለ አካል መጉዳት አለ ብዙ ነገር ነው ያለው እንደዚህም ላትወጪ ትችያለሽ እኮ ምናምን አለኝ። ቢሆንም እናንተም እንደኔ ነበራችሁ የደስ ያለ ቤት ከቤታችሁ እንደኔ ሁላችሁ ነበር የተቀመጣችሁት። አሁን ግን በቃ እንደኔ እንደ በረሃ ላይ ነው ያላችሁትና በቃ እናንተ የሆናችሁትን እሆናለሁ ምናምን አልኳቸውና ወጣሁ። ከዛ በቃ ብዙ አደረጉ ማለት እንዴት ትሞታለች ምንም አታውቅ ልጅስ እንዴት ትሞታለች ምናምን አልኳቸው አሉ። ከዛ ያኔ ደግሞ ጠይቁኝ እድሜሽ ስንት ነው አሉኝና ጨምሬ ነበር የነገርኳቸው። ስንት አልሻቸው? 17 እያለሁ 19 ነኝ ምናምን አልኳቸው። ከዛ ግን አረ ዋሽተሻል ምናምን አሉ። እንደዛማ አትሆኝም እየዋሸሽ ነው ምናምን ብሱራ አንወስድሽም ምናምን አሉ። ከዛ አንወስድሽም ምናምን አሉና በቃ እንዳልቀር ብዬ ሻንጣ አዘጋጅቼ ምናምን አድራለሁ ከነሱ ጋር ለመሄድ ማለት ነው። ከዛ በቃ እነሱም ተደብቀውኝ ለመሄድ ምናምን ብዙ ጊዜ ፈለጉ። ብዙ ጊዜ የሆነ ከኔ ለመሸሽ ምናምን እየፈለጉ ነበረ። እኔ ግን በቃ እምቢ አልኩ። አረ አልቀረም ምናምን በቃ ከናንተ ጋር ነው የምጋደለው ምናምን አልኳቸው። ከዛ ምንም አላሉኝም። ወደ ላይ ማለት ሻለቃ ናቸው ቤታችን ያሉት። ከዛ ለክፍለ ጦር ተናገሩ። ለክፍለ ጦር ተናገሩና እንደዚህ ያለች ልጅ ከኛ ጋር መግባት ፈልጋለች። መግባት ስለፈለገች ምን እናደርጋት ምናምን አሉ። ከዛ አረ አይሆንም ህፃን ልጅ ናት እኮ እንዴት እንደዛ ይሆናሉ ምናምን አሉ። መተዋዩኝና በቃ በጣም ትንሽ ነበርኩ። አረ አይሆንም አንቺማ ምን አደረግሽ ምንም ስላላደረግሽ እንዴት የንጹሃን ነፍስ እናጠፋለን? እዛ ሄደሽ ልትሞት ትችያለሽ። ደግሞ ምንም ማታውቅ ልጅ ለምን ትሞታለች ምናምን አሉ። ከዛ በቃ እኔ ሄዳለሁ ምንም ብትሉኝ እኔ አልሰማችሁም ምናምን አልኩ። በቃ አንድ ጊዜ ወስኛለሁ። ከዛ እንደዛ ሲሉ ፓትሮል አመጡ መኪና ማለት ነው። በቃ እግረኛ ስለማትችል ከወሰነች እግረኛ ስለማትችል ወደ ክፍለ ጦር ትሄድ ምናምን ተብዬ መኪና ስትመጣ ነይ የእናቴ እህቷ ቀውጥ ያደረገችው ልቅሶ ማዘር አልነበረች። ከዛ ልቅሶ አደረገችና አረ እንዴት
እናታችን እንዳታለቅሶታስ እናትሽ እያለቀሰች እንዴት ልንወስድሽ እንችላለን? አይሆንም። በቃ እኛ ትግሬን እንደምትወጂ ሆኖሽ ሀሳቡ ያዡና ሰላም ከሆነ በኋላ ግን ወደ መተን እንወስድሻለን። አሁን ልጅነት ነው እንደዛ እያደረገሽ ያለሽው ምናምን አለኝ። ከዛ አይ እኔ ሄዳለሁ ምናምን አልኩ። ከዛ አይ በቃ እናታ እያለቀሰችማ አትሄድም እዚህ ትቆይ እንጂ ምናምን ብለው ዝም ብለው ሄዱ። ከዛ እግረኛ ቆይ ምናምን ተባልኩ። አንድ ቀን ከዛ ወደ እየሳቡ ነበረ። ከዛ በቃ ሄደው ሻንጣ ምናምን ይዘው ታር ብለው ተሰልፈው ነበርና ሻንጣዬን ይዤ ገባሁ። ሳያውቁሽ? አዎ ማለት ለነሱም ሸወድኳቸው። በቃ ገባው ከሰራዊት እየሄዱ ነበር ተነሱ ተብለው እየሄዱ ነበር። ከዛ በቃ ሻንጣዬን ይዤ እኔ ደግሞ ገባሁ። አረ እንዴት ትሄጃለሽ ምናምን አሉና በቃ ሁሉም ገረማቸው። እንዴት ትሄዳለች አትርፏት ምናምን አሉ። እኔ ግን በቃ ምንም ልሰማ አልቻልኩም። ከዛ ገባሁኝ። ገብቼ ሀርበኛ የምትባል ማለት እኔ የወጣሁት ከሀርበኛ ክፍለ ጦር ነበረ። ሀርበኛ ክፍለ ጦር ነበር። ከዛ ግን ለነሱ ለመደበቅ ብዬ ወደ ሌላ ክፍለ ጦር ሄድኩ። እነሱ እንዳይመልሱኝ ብዬ ከሀርበኛ ጋር የነበርኩት ወደ አሉላ የሚባል ሄድኩ። አሉላ ክፍለ ጦር ማለት ነው። ከዛ እነሱ ጋር ሲሄድ ደግሞ ዝም ብለው በቃ ማለት ሀርበኛ ትንሽ ምናምን ያግዙኝ ነበር መሀል መንገድ ላይ። ከዛ አውቀው እንገልሻለን ማለት ለመግደል ፈልገው ሳይሆን ፈርቼ እንድመለስ ነበረ። አይ ተዋት ትንሽ ቆይተን እንገላታለን ምን ልንሰራ ነው አማራ ይዘን እንሄድ ምናምን ይላሉ። ከዛ በቃ እኔ እንጃ ምንም አይመስለኝ ማለት እንደማያደርጉት አውቄያለሁ አንድ ጊዜ። ከዛ እንገላታለን ትንሽ ቆይተን ተዋት ከደከምሽ እንገልሻለን ፈርቼ እንድተርፍ ነው። አዎ ለኔ ስላሰቡ ነው። ከዛ መንገድ ላይ እንገልሻለን ለምንድን ነው የምትሄጂው ምናምን ይሉኛል። ከዛ በቃ ምንም አላቸውም ዝም እላቸዋለሁ። አውቀው ደግሞ በአማርኛ ነበር የሚያወሩት። ይደክምሻል ከደከምሽ ግን እንገልሻለን አንቺን ይዘን አንሄድም ምናምን ይሉኛል። ከዛ እንደዛ ሲሉኝ እኔ ደግሞ ወደፊት ሄድኩና ከሌላ ሰራዊት ካሉላ ጋር ሄድኩ። ካሉላ ጋር ሲሄድ በቃ ምንም የሚያናግረኝ የለም አይዞሽ የሚለኝ የለም ምናምን። ከዛ በቃ ጨነቀኝ። ከዛ ምሳ ለመብላት 6 ሰዓት ሙሉ ቀን ሲጓዙለው ምሳ ለመብላት የሆነ አሁን ዝም ብለሽ ገብተሽ 6 ሰዓት ተጓዝሽ በእግርሽ? አዎ በቃ ግን ደክሞኝ ነበር ከአቅሜ በላይ ሆኖ ነበረ። ያው ዞሮ ቻልኩት። ስልጠና ዛሬ ጀመርሽ ማለት ነው? አረ አይደለም ሌላ እግር ጉዞ እንጂ 6 ሰዓት እኮ በጣም ነው። ከሲቪል ዓለም አዎ ጧት ተነስተን 12 ሰዓት በቃ 7 ሰዓት ነው 6 ፈረቃ ነው። ከዛ እነሱ ቁጭ አሉ ለብቻቸው ማለት ነው። ከዛ እኔም በቃ ማለት አላወራውም ማውቃቸው የሉም። ለካ ተሳስቼ ነው ሁሉ አንድ ነው መሰለኝ እንጂ አፈላላይ እንዳለው አላውቅም ነበር። ከዛ የሆነ ልጅ ነው መጣና ምን ሆነሽ ነው ብቻሽን ቁጭ አልሽው ምናምን አለኝ። ብር የለችም እንዴ አልኩት። ከሀርበኛ ወደ አሉላ ሄጄ ከዛ ብር የለችም እንዴ ምናምን አልኩትና በትግርኛ አወራኝ። እኔ ትግርኛ አልችልም አማራ ነኝ ግን ከትግራይ ጋር ልጋደል ነው የመጣሁት ምናምን አልኩት። ከዛ አበደ ያረ ችማ መረጃ ነው የመጣችው ምናምን አለና አበደ። ያው ነው ያጋጥማል ማለት ማንም ሰው ቢሆን ያኔ የሚያምን አይነበረም። ከዛ ለጥንቃቄ ያህል ነው ለጥንቃቄ ያህል ነው እንጂ አው ግድ ነው። ከዛ አረ ይችማ ልትመርጅ ነው የመጣችው ምናምን አለ። ከዛ እሱ ደግሞ ደህና ነው ትግስተኛ ነው ማለት ቀስ ብሎ በቃ በኋላ አረጋጋኝ። አረጋግቶ ለራሱም ተረጋጋ። ከዛ እስኪ አላፋችን ንጥራው አለ የክፍለ ጦር መሪ ንጥራውና እሱ ያዋራሽ ምናምን አለኝ። ከዛ ጠራው። ከዛ ያኔ ብዙ ነገር ነበረ ብዙ ማለት አማራ ሆኖ ለትግሬ ማንም ማለት የማይታመንበት ጊዜ ነበረ እና ሁላቸውም በቃ ተናደዱ። መረጅ ነው የመጣችው እቺ ህፃን ልጅ እንጂ
ልትገደል አይደለም ምናምን የሚል ሀሳብ ነበራቸው። ከዛ በኋላ በቃ ምንም ሲያዩኝ ብዙ ነገር ማለት ብዙ ማስፈራራት ነበረ። አንዱ ገልሻለሁ ይላል፣ አንዱ ምናምን ብዙ ነበረ። እኔም ግን ምንም አልመሰለኝም ማለት ያኔ በማንኛውም ቦታ ብትሆን ነበረ ግድ ነው ደግሞ ሊጠራጠሩ። አንቺ ግን እንዴት ለማስረዳት ሞከርሽ የዛኔ? አው በቃ ቀስ ብዬ አስረዳቸው። እኔ እንደዚህ ነው ሌላ ነገር ምንም የለም ምናምን አልኳቸው። ከዛ በቃ ማለት ስላስፈራራኝ ብቻ እውነቱን የምናገር መስሎት ክላሽ አቀባብሎ ግንባሬ ላይ ያደረገብኝ። ከዛ አይ እኔ ምንም ነገር ስለሌለኝ ምንም ልናገር አልችልም። እኔ ግን በቃ ከትግራይ ጋር ሆኜ ለመታገል ነው የመጣሁት ምናምን አልኩት። ከዛ ልጅየውም ተረጋጋ ማለት ትልልቆች ሰዎች ለማረጋጋት ሞከሩት፣ አስረዱትና በቃ በኋላ ተረጋጋ። ከዛ ወደ ሬዲዮ እሺ እውነተኛ ግን በቃ አትሙች ሲለኝ የት ነበርሽ ምናምን አለኝ። ከዛ ሀርበኛ የሚል ክፍለ ጦር አላውቅም ነበር፣ ግን ቤታችን ስለነበሩ መታወቂያ እቺ ነው ሀርበኛ ክፍለ ጦር ምናምን ሲል እንደውም እሱም አንድ ጊዜ ብቻ ነው ያየሁት። ከዛ ሀርበኛ ክፍለ ጦር ሻለቃ እንዳልኳቸው። ከዛ አጋጣሚ ሆኖ ደግሞ ስም ተሳስቼ ተናገርኩ ማለት ዘመቻ የነበረስ መምህር ሀድሽ የሚባል ነበረ። ዘመቻ የነበረ ሻለቃ መሪ አድርጌ ተናገርኩ። ከዛ አይቺማ ትክክለኛ መረጃ ናት ምናምን በቃ እንግደላት ምናምን አሉ። ከዛ ሬዲዮ ደውሎ አልኳቸው። እንደም ደውሉና አረጋግጡ ምናምን አልኳቸው። ከዛ ሲደውሉ አው ህፃን ልጅ ከኛ ጋር ተከትላ መታለች ከቲዴፍ ጋር ነው መሆነው ብላ እና ምንም እንዳታደርጓት እስከምንመጣ ከናንተ ጋር ትቆይ ምናምን አሉ። ከዛ በቃ አመኑኝ፣ ምንም አላሉ። ከዛ በቃ ወደ እንክብካቤ ተቀየረ። በኋላ በመረጃዎች ምናምን ነበረ ታጅብ የሚሄደው ማለት አላመኑኝም። ዋላስ ሬዲዮ እንኳን ደውሎ በቃ እምነት አልነበራቸውም። እንዴት ብለው እቺስ እንዴት ብላ ልትደርክ ትችላለች ምናምን አሉ። ከዛ በቃ በኋላ ያዩኝ ሲሄዱ ምንም ነገር እንደሌለኝ አወቁ። ከዛማ በቃ ሀርበኛ የምትባል ክፍለ ጦር ወደ ኋላ ነበረች። ወደ ጎናቸው ስትመጣ በቃ እንደዚህ ብለው አስረዷቸውና ከመሪዎቹ ጋር ማለት። ከዛ ትማሪ ደግሞ በቃ ሀርበኛም እኛም አንድ ስለሆን ከኛ ጋር ሆኜ ምናምን አለኝ። አረ በቃ እኔ አንድ ጊዜ የወጣሁት ከሀርበኛ ጋር ነው፣ ከሀርበኛ መለየት አልችልም ምናምን አልኩና ወደ ሀርበኛ ሄድኩ። ወደ ሀርበኛ ሄጄ በቃ ያለውን ነገር እስካሁን እየተፋለምኩ ነበረ። ከዛ በኋላ በቃ ያው ከብዙ ጣውረድ በኋላ ያው ከነሱ ጋር ከሀርበኛ ጋር ተቀላቀልሽ፣ የትግል ህይወትሽን ከነሱ ጋር ቀጠልሽ። መቼ ነው ግን የሰለጠንሽው? ማለት አንድ ታጋይ እኮ ለመዋጋት ስልጠና መውሰድ አለበት። ብዙ ነገር ታክቲኮች ላይ ምናምን ብዙ ነገር አለ እና መቼ ነው አንቺ የሰለጠንሽው? ሰልጥነሻል ወይ? እንዴት ነው የቀጠልሽው የትግል ህይወት? አይ ያኔ ማለት ከባድ ስለነበረ ያኔ እኔ ስገባበት እንትን ነበር፣ ከባድ ጊዜ ነበረ ማለት በቃ ለስልጠና ምናምን የሚመች ቦታ ነበረ። መልስ ጊዜ ነው የገባሽው አንቺ ሲመለስ ካሜራ ሲወጡ? አዎ ይወጡ 2014 ሄደን ማለት ነው። አው ያኔ ጊዜ ማለት ለስልጠና ምንም ይሆን ጊዜ አልነበረም። ወደ ኋላ ተመልሰን ምናምን ከተረጋጋ በኋላ ነው እንጂ። የት ነው የተቀመጣችሁት? ከአማራ ክልል ወጣችሁ ወደ ትግራይ ስትገቡ የት ነው ያረፋችሁት? የትግራይ አካባቢ ዳጋ ሐሙስ ነበር። ተመልሰን ስንመጣ አላማጣ አረፍንና ካላማጣ ደግሞ ዳጋ ሐሙስ የምትባል ነበር ማዕከላዊ ትግራይ ከሱ ነበር። አዎ መብራት ትግራይ እዛ ነበር ያረፍነውና በቃ ያኔ ደግሞ በጣም ከባድ ነበረ ማለት በቃ አማርኛ አልችልም፣ ትግርኛ አልችልም ነበር። በቃ
ሰው አሪፍ ነው ዝሮ ምንም በቃ ማለት አማራ ስለሆነች ምናምን ብለው ደህና ነኝ አምላክ ይመስገን። ሰራዊት በጣም ነው የሚወደኝ ማለት በቃ እኔ እንጃ አማራ ናት ምናምን ብለው እንደዚህ እንትን አይሉ በጣም ደስ የሚል ነበረ እና አሁን አሪፍ ነው። ከዛስ ማለት ከመልስ በኋላ ትንሽ ጊዜ እረፍት ነበረ። ከዛ ቀጥሎ ግን የመጨረሻ ዙር ውጊያ ነበር። በጣም ስፋት ያለው ከባድ የሆነ ውጊያ ነው የተካሄደው። ሶ መቼ ነው የገባሽው? ወደ ውጊያ ገብተሻል ወይ? እንዴት ነበረ? እንደዛ እስቲ ስለሱ ታሪክ። አዎ ገብቼ ነበረ ግን በቃ ሁለት ግንባር ገብተሽ ነበር? የት ግንባር? አርሚ ስራ 22 ግንባር። የት ውጊያ? ደቡብ ግንባር ነው። ደቡብ ግንባር ነበር። አሁን እስቲ የመጀመሪያ ጊዜ ውጊያ ማለት በተለያየ መንገድ ነው የምንሰማው። ውጊያ አሁን ያለን ጄኔሬሽን አናውቀውም። በፊልም በታሪክ በመጽሐፍ ነው የምናውቀውና ውጊያ በአካል ስታዩ ምን ይመስላል? እስቲ ትንሽ ለተመልካችም ግልጽ እንዲሆንለት ውጊያ ምን ማለት ነው? እስቲ የመጀመሪያ ጊዜ ውጊያ ስትገቢ የነበረችው ህይወት እንዴት ነበረ ስታዩ ሁሉም ነገር? ውጊያማ ማለት በቃ በጣም አስጠሊ ነበረ። በቃ ምንም ተስፋ ቆራጥነት ብቻ ነበር የሚሰማ። ምንም አይነት በቃ ውጊያ ላይ ስትሆን ምንም አይነት ተስፋ እንደሌለ ምናምን ነው የምታውቀው። በቃ ህይወት ያለህ መስሎ ይሰማሃል። በጣም አስጠሊ በቃ ልናገረውስ በጣም የሚደብረኝ ነገር ውጊያ ማለት በቃ የብዙ እህቶቻችን ወንድሞቻችን የሚያሳጣ በቃ ኒንጃ ማለት ስለ ውጊያ ልናገር አልችልም። ማለት ልናገረው ራሱስ ቃላት እንደሌለኝ ነው የምገልጸው። ማለት ከውጊያ ምንም ነገር የለም። ውጊያ ኪሳራ ብቻ ነው እንጂ ምንም በቃ ስለተዋጋህ ብቻ ኒንጃ አገር የሚለማ ወይም ደግሞ በቃ በውጊያ የሚመጣ መፍትሄ ያለ አይመስለኝም። ማለት እህቶቻችን ወንድሞቻችን አካላቸውን ይጎርላሉ፣ አይናችን ይጠፋል፣ ይሞታሉ። ግን በቃ ምንም ጥቅም የለውም። ጥቅም ስለሌለው ደግሞ በቃ እኔ እንጃ ማለት ስለ ውጊያ እኔ ስናገረው ራሱ በቃ ቃላት የለኝም። በጣም አስጠሊ ህይወት ነው። እንደዛ የምግዳል ህይወት በጦርነቱ ሰዓት አሁን ያው ከሰራዊት ትግራይ ጋር ነው አብረሽ እየተዋጋሽ የነበርሽውና እንዴት ነበር ፍቅራቸው፣ ቆራጥነታቸው፣ ትግላቸው? ምንድነው የሚባለው? በትግርኛ በጻይነት ነው የሚባለው። በአማርኛ ጓድነት አይ ቲንክ ጓደኝነት ጓድ ነው። አዎ እንደዛ ነው። እስቲ ትንሽ ስለ ትግራይ ሰራዊት ጀግንነት ወይ ታሪክ እስቲ ትንሽ አስታውሽ ወይ? አሪፍ ነው ማለት እኔ እንጃ ማለት በቃ እኔ ስለተጋደልኩለት ሳይሆን ማለት ነው በቃ ትግራዊነት ማለት ጸዋሪነት ነው ማለት በቃ እኔ እንጃ ማለት ስለ ትግራይ በቃ ልዘራ ማለት ነው በጣም ከቃል በላይ ነው የሚሆንብኝ። ማለት በቃ ጠንካራ ናቸው ብዙ ነገር በቃ ከዛ ደግሞ በቃ ማለት ሰው ለመበደል አይፈልጉም። አማራ ነው ምናምን ስለ አማራ ስለሆንኩ እኔ ሌላ ሰው ትግሬ ስለሆነ እንደዛ ብለው አያስቡም። በቃ እኔ አሁን ነበርኩና በቃ ከአንድ ትግራዊ ጋርና እኔ አንድ ነን የሚያስበን ማለት አው ተመትቼ ነበር እኮ 2 ጊዜ ተመትቼ ነበር ውጊያ ላይ። አው ውጊያ ላይ ተመትቼ 2 ጊዜ። አንድ ጊዜ የታካቢ ተዋጋሽ ነበር? ባላቆ የመጀመሪያ የተመታውበት ከቤቴ ወጥቼ ወደ ጋሸና ስንገባ ነበር። ያኔ እንትን ነበርኩ እንግዳ ነበርኩና በቃ ማለት የኋለኛው ውጊያ ብዙ ነገር ከኛ ጋር ሆና ነውና ያኔ ግን በቃ ጋሸና ስመታ እንደዚህ አማራና ስለሆነች ምናምን ብለው ጥለውኛል ሄዱም። በስነ ስርዓት አንስተው ሕክምና ወስደውኝ ታክሜ በቃ ከማንም በላይ እንደተንከባከቡ ነው ያዳኑኝ። የሁለተኛው ውጊያ ባላጎ የሚባል ቦታ ነበር የተመታሁት። የታካቢ ተመታሽው? ጎኔ ጡቤ ጋር ጡቴ ጋር ከሱ ጋር ነው
ከዛ በቃ ባላጎስ መታ ምንም ደህና ነኝ ዙር አምላክ ይመስገን። ግን በቃ በስነ ስርዓት ወስደው ሕክምና ነው ያደረጉልኝ። ደስ የሚል ነበረ እና ከዛ በኋላ ያው ፕሪቶሪያ ውል ሲፈረም ያው ትንሽ ውጊያው ቀርቷል። የትግራይ ህዝብ ግን አሁንም ችግር ላይ ነው፣ ረሃብ ላይ ነው፣ በጀትም የለም። ችግሩ አንቺም እያየሽው ነው። እዚህ ላይ ካሽ እጥረት አለ። ባንክም እየሰሩ አይደለም ብዙም ትግራይ ውስጥና ያው ጦርነቱ መቋረጡ ደስ ማለት በጦርነት የሚሞት ወጣት የለንም። አንድ እሱ ነገር ተመስገን ነው። ግን አሁንም በረሃብ ያለቀ ነው የትግራይ ህዝብና ፕሪቶሪያ ከተፈረመ በኋላ ያው ሰላምም ሆኖ ኔትወርክም ተከፍተው ከቤተሰብ ጋር የመገናኘት እድል ገጠመሽ ወይ? የመጀመሪያ ጊዜ ኔትወርክ ሲከፈት ለማዘር ደወልሽላት ወይ? ምን አለች እሷስ? አዎ ደውዬላት ነበር መጀመሪያ ትግራይ ኔትወርክ ሲሰራ። አው ያው ያኔ ተመልሰን ወደ ድንጉላት የሚባል ሀገር ነበር ያለነው። ከሱ ጋር ነበር እሱ ጋር ያለን ነው ኔትወርክ የተጀመረው። ከዛ ደውዬላት መጀመሪያ በቃ ማለት እኔ ስልክ ሞባይል ነበረኝና ጠፋ፣ ከሻንጣ ጋር ወደቀ። ስልክም ረስቻል ነበር፣ በራሴ ያስኩት ስልክ ሁላ ጠፋኝ። በቃ ቤተሰቦችን በምን ላገኛቸው ነው ምናምን ብዬ አብድኩ። ያለቅስ ነበረ ስልክ ጠፋኝ ምናምን ብዬ በጣም እናድር ነበረ። ከዛ ግን እነሱ ይዘውት ነበረ ከቤታችን የነበሩት ጓደኞቼ ተጋሩ ማለት ነው። ከዛ ይዘውት ነበረ እንቺ ምናምን ብለው ሰርፕራይዝ አደረጉኝ። ስልክ ቁጥር ሰጠሽ? የማዘሬን ስልክ ይዘውት ለምን ምክንያት ያዙት ግን? ለኢንኬዝ ብለው ነው በቃ ለማንኛውም ብለው? እኔ እንጃ በቃ ለምን እንደያዙት እኔ ራሱ አልተበራረልኝም። አይ ምክንያቱም አሁን እሱማ ሰላም ሆኖ በቃ ደውለን ሰላም እንላቸዋለን ምናምን ብለው ነበረ። ከእናቴ ጋር በጣም ነው የሚጓደዱት፣ እናቴም ትወዳቸዋለች። ከዛ የእናትሽ ስልክ እንቺ ምናምን ብለው ሲሰጡኝ በቃ ደስ አለኝ። ማለት ተስፋ ቆርጬ ነበረ ስልክ የለኝም ምናምን ብዬ በናፍቆት ብዙ አለቅስ ነበረ፣ እናደር ነበር ምናምን። ከዛ ስልክ ሰጡኝና ስደውል ለእናቴ ስደውል አለም ነኝ ልጅ ምናምን አልኳት። ከዛ አረ ልጅማ የለችም ሙታለች ምናምን አለች። ማለት እንደዛ ነው ያሰበችው በቃ አዎ ማለት በቃ ሄዳለችና አንድ ጊዜ እንትና በቃ ከነሱ ጋር ከትግራይ ጋር ስለሄድኩ በቃ ተርፍ ምናምን አልመሰላትም። ምክንያቱም በቃ የሚወራው ስለ ትግራይ ክፉ ስለሆነ እሷም ክፉ ነው ራሷ ላይ ያሰበችውና በቃ እንደዚህ ተንከባክበው የሚያቆዩኝ ምናምን አልመሰላትም። ከዛ አረ አለም የምትባል ልጅማ ሙታለች፣ የለችም ልጅ የለችም በህይወት። ከዛስ በቃ አጋጣም ደግሞ ቤተሰብ ሙታለች ምናምን ተብዬ መርዶ ምንድነው የሚባለው ለቤተሰብ ማሳወቅ ማለት ነው። እንደዛ እየተዘጋጀ ነበርና ከዛ እናቴ እንደዛ በቃ ልጅሽ ነኝ እኮ እናቴ ምናምን ስላት ማመን አቃታት። በቃ ከበዳት። አረ ልጄ በልጄ ሳትቀልጂ ልጄ እኮ ሙታለች ምናምን አለች። ከዛ በቃ ለራሴ ልቅሶ መጣኝ። ማለት በቃ እኔ እንጃ እስከሱ ነው እንዴ ምናምን አልኩና ለራሴ በጣም ተናደርኩ። ከዛ አረ እናቴ እኔ ነኝ እንዴት እንደዛ ትይኛለሽ ምናምን አልኳት። ልጅማ ሙታለች የለችም እንደዛ ያልሽ ግን ተስፋ ተስጭኝ ምናምን አለች። በቃ ማመን ሳቃታት። ከዛ የቆየው እንድትረጋጋ ብዬ እኔስ በቃ አልሄድኩምና እነሱ ሲሄዱ ወደ ጉድን ነው ወደ ጎን ተርፌ ከደሴ ውጥ የወጣ ትዳር ይዤ ነው ያለሁት ምናምን አልኳት። አረ እንደዛማ አታደርጊ ምናምን አለች። ከዛ ከኔ ጋር አንድ ትግራዊ ነበረ መጋደልቴ ማለት ነው። ከዛ እሱ አገኛትና እኔ ያለም ባለቤት ነኝ ምንም አትጨነቂ ማለት እንድትረጋጋ ብሎ ነው እንድትረጋጋና በቃ መኖሬን እንድታውቅ ምናምን በቃ ምክንያቱም አንድ ጊዜ ሞት ነው እንጂ ያሰበችው ትኖራለች ምናምን የሚል ሀሳብ አልነበራትም። እኔ በለጠ እባላለሁ ያለም ባለቤት ነኝ ምናምን አላት። ተዋወቃትና አረ እንደዛማ አይሆንም ልጅ እንደዛ ነገር አታደርግ ምናምን አለች። ከዛ በቃ ስደውልላት ምናምን በኋላ ትንሽ ማወቅ ጀመረች።
ከዛ አይ በቃ ላንቺ ልታምንሽ ስላልቻለች እኛ እናዋራት ምናምን አሉና ጓደኞቼ ነበሩ የምግዳል ጓደኞቼ ማለት ነው አናገሯትና አርከኝ ነበረች ጓደኛዬ ነበረች እና ብሪ ነኝ ቤታችሁ የነበርኩት ቲዴፍ ብሪ ነኝና ትግራዊት ብሪ ነኝ ስለዚህ እኔ ነኝ የማዋራሽ ያለሁት ምንም አትጨነቂ ከኛ ጋር ነው ያለችው ግን በቃ ቤቷ እንደነበረችው ነው ያለችው አሁን ምንም የሚያሳስብ ነገር የሰሌለ አትጨነቂ ምናምን አለቻት ከዛ በቃ አለቀሰች እኔ እኮ እየቀለደችብኝ ነበር የመሰለኝ ምናምን አለች ከዛ በኋላ በቃ ትንሽ መረጋጋት ሞከረች እህቶቼ ምናምን መደወል ጀመሩ ከማዘር ጋር በቃ ኖርማል ተገናኘን ምንም ፋዘርስ ፋዘርማ እስካሁን አናግሮኝ አያውቅም በቃ ልጅስ እንደሌለው ነው የሚያውቀው ፋዘር እስከ በስልክ ላወራሽው አልፈለገም በቃ ይሁን በቃ አባቴም ወላ የሰፈሬ ልጆች የአጎቶቼ ምናምን አንቺ ካዳም አገር ሸጪ ምናምን ይላሉ እያሉ ይሰድቡኝ ነበርና በቃ ከማዘር ውጪ ሌላ የለም የሚገናኘኝ ስልክ ትልቅ ወንድሜ ራሱ በቃ ዝም ብሎ አንዳንድ ጊዜ ነው እንጂ እንደ ድሮ እህቴ ምናምን የሚል ነገር የለም ትቶታል ምክንያቱም በቃ ለኔ የሚያስቡት አገር ሻጭ ወይ ደግሞ እንትን በቃ ለሆነ ለነሱ አልፈልግም ምናምን ብዬ ወጣው ነው የሚመስላቸው ለዛ ነውና አሁን ማዘር ደህና በደም ተዳውላላችሁ እስካሁን ጥሩ ነው ያለ ነው አባቴ ግን አላስብም ማለት ተገናኝተን አናውቅም ከአባቴ ጋር በጣም ለየት ያለ ታሪክ ነው አሁን የነገርሽን ያለሽውና ተመልካችን በጣም የተገረመ እንደሆነ አልጠራጠርም በዛን ጊዜ ከትግራይ ወገን ጋር ሆኜ ዋጋለሁ ብለሽ ይሄን ሁሉ ነገር አልፈሽ ጉዳትም ደርሶብሻልና ይሄ ሁሉ አልፎ ደግሞ በሰላም ያው ጉዳትም ቢኖር ግን ያው መስዋዕትነትም አለ ውጊያ ላይ ስትገባና ከሱ ሁሉ አልፈሽ እዚህ ላይ ሆነሽ ይሄን ታሪክ ለመናገር ስለበቃሽ አምላክ ያው የተባረከ ይሁን ለማለት ፈልጋለሁ ማለት ነው ከዛ ስቀጥል ግን አሁን በማህበራዊ ሚዲያ ሶሻል ሚዲያ ላይ የሚሰራጭ ነገር አለ የአማራ ህዝብና የትግራይ ህዝብ አብሮ ለመስራት ማለት በብዙ ጊዜያቶች ጠላቶች ለራሳቸው ጥቅም ብለው ያጣሉታል ይሄን ህዝብ ምክንያቱም ይሄ ህዝብ አብሮ ከሆነ በብዙ ነገር አይቻልም ማለት የሰሜን ኃይል የሰሜን ሳይድ ያለው በጣም ጠንካራና ኃይለኛ ህዝብ ነው ስለሚባል በሱም ስለሚታመን የሁለቱም ህዝብ ሽኩቻ የሁለቱም ህዝብ ውጊያ የሚያተርፍ ሌሎች አካላቶች አሉና በዚህ ምክንያት ብዙ ነገር ተጋድለናል ተቋስለናል አሁን ግን ይሄ ነገር ይብቃ የሚል እንቅስቃሴ አለ ያው ሜቢ በቃሉም ጽምዶ ከአማራ ህዝብ ጋር የሚል ሐሳብ አለ አንቺም አይተሻል እነሱን ነገር ያው አንቺ እንኳን በተግባር ነው የወሰንሽው በዛኔ በአካል መጥተሽ ነው የተጋደልሽው አሁን ግን እዚህ ላይ ሆነሽ ከአማራ ህዝብ ጋር ከትግራይ ህዝብ ጋር አንዋጋም ተባብለው ራሱ በራሱ ቆሞ ለፍቅር የዘመረ ለፍቅርም ለመዘመር እየሞከረበት ባለ ጊዜ ነው አሁን ያለነውና አንቺ አሁን ሆነሽ ይሄን ስታይ ምን ይፈጠርልሻል እስቲ የሁለቱም ህዝብ አንድነት ወደ አንድነት እየመጣ ነው ያለው አሁን በኤሊትም ፖለቲከኛውም ዝግ ብሎ አሁን ወደ ሰላም እየዘመረ ነው ያለው በሁለቱም ወገንና እንደ ህዝብም ድሮም አብሮ ነበር ፖለቲከኞች ነው ያጣሉት ነበርውና አሁን እዚህ ላይ ሆነሽ እስቲ ምን ይሰማሻል ይሄን ነገር ስታይ ይሄን ተስፋ ስታይ እንደ አንድ የአማራ ክልል ተወላጅ አሁን ደግሞ እንደ ትግራዊት ተጋዳሊት በሁለቱም ወክለሽ እስቲ እንዴት ታያለሽ ማለት ደስ ይላል በጣም አሪፍ ነው ትግሬና አማራ ማለት አሁንም እኔ ቢስማሙ ነው ደስ የሚለኝ ማለት ከ2012 በፊት የነበረን ፍቅር የነበረን አብሮነታችን በቃ ትግራይና አማራ እንዲስማማ እንዲዋደድ ባንድ ላይ ሆኖ በቃ አሪፍ እንዲሰራ ምናምን ነው የኔ ምኞቴ እንደዛ ነው እንጂ ጦርነት ይብቃ ማለት እኔ እንጃ ማለት ከጦርነትስ ምንም የሚገኝ ነገር የለም ጦርነት ብዙ አይተናል ስንት ከርተት አድርገናል ግን ምንም ብዙ ያለ
ኪሳራ ብቻ ነው ያገኘንበት እንጂ ምንም ጥቅም የለውም። ውጊያ ለማንም አይጠቅምም። ብዙ ነገር ያሳጣሃል፣ ብዙ ንብረት እህቶቻችንን ወንድሞቻችን ያሰጡናል እንጂ ስለተዋጉ ብቻ እኔ እንጃ ሀገር የሚመራ አይመስለኝም። ማለት በቃ ህዝብ ይጨረሳል እንጂ በውጊያ ምንም የሚመጣ መፍትሄ የለም። አይተነዋል ተዋግተን ስንት ነገር ከስረን ስንት ነገር አውድመን ስንት ነገር አማራ ይሁን ትግሬ ይሁን ኦሮሞ ይሁን ሁሉ ነገርስ በረሃ ነው ጥለናቸው የመጣ ነው። በረሃ ጥለን ስለመጣን ግን ምንም የመጣ ነገር የለም። በቃ ማለት እኔ እንጃ እኔ የሚሻለን በቃ ባንድ ተፋቅረን ተዋደን ኢትዮጵያ የምትባል ሀገርስ በቃ ወደ ፍቅር ውበት ወዳላላት ሀገር ነው እንጂ እንድትሄድ ማድረግ ያለብን በቃ አማራ ትግሬ ኦሮሞ ምናምን ስለተባለ ዘር ስለተቆጠረ አገር የሚመራ አይመስለኝም። ማለት ፍቅራችን በቃ እንዴት አድርገን ትልቅ እናድርጋት፣ እንዴት አድርገን በቃ ውብ የሆነች ሀገር እናድርጋት ነው እንጂ በውጊያ ምንም የሚመጣ ነገር የለም። ውጊያ ኪሳራ ብቻ ነው እንጂ በቃ ምንም የሚያመጣው ሲሳይ የለውም። አይተናል ብዙ ነገር። አዎ ማለት አሁን ራሱ እኔ እኮ ጡቤ ጋር አሁን እንትን አለኝ ብረት አለኝ አልወጣ። አዎ አልወጣም፣ ያመኛል። ሀምዜ ንፋስ ምናምን ሲሆን አሁን በጣም ነው የሚያመኝ። ግን ቢያመኝም ዙሮ እየተጫወ ማለት ምንም አይመስለኝም። በቃ የውስጤን በውስጤ አድርጌ እሰራለሁ፣ ምንም አይመስለኝም። ግን በቃ ማለት ውጊያማ ሕክምና ወረፋ እየጠበቅሽ ነው? እንዴት ነው? አዎ ሕክምና ላይ ወረፋ ማለት እንትን ነው ጡቴ ጋር ስለሆነ አይመችም ኦፕሬሽን ለማድረግ ለማውጣት። አዎ እሱ ስለሆነ ነው። እና ወደ ላይ ምናምን ከወጣ በኋላ ነው ሕክምና እንጂ አሁን ምንም ነገር ሊደረግልኝ አይችልም። እሱ ከምንድነው በቃ አማራ ትግሬ ምናምን ከሚል ነው የመጣው ሁሉ ነገር። ስንት አሉ እኮ እህቶቻችን ወንድሞቻችን በየበረሃው የቀሩት ስንት አካል የጎደሉት አሉ እኮ። ከአማራም ከትግሬም ሁሉም አንድ ነው ማለት ራሴም ብዙ ነገር ስላየው ማለት ነው። ከውጋስ ምንም ነገር የለም፣ ምንም የሚተረፍ ነገር የለም። ትክክል ነው። በጣም ያው ደስ የሚል መልእክት ነው የነገርችን። ያው የሰው ልጅ ፍቅር፣ አንድነት፣ ሰላም ነው የሚያስፈልገው እንጂ ጦርነት ብዙ ኪሳራ የሰው ህይወት የሚበላ ነውና እንደ ህዝብ እንደ ኢትዮጵያ ልንጸየፈው የሚገባ ነገር ካለ ጦርነት የሚባል ነገር ነው። ያው ህዝባችን እንኳን ምንድነው ይበቃኛል ብሏል። የሁሉም ህዝብ የአማራም ህዝብ የትግራይም ህዝብ የኢትዮጵያም ህዝብ ማለት ነውና አንዳንድ መሪዎች ግን አሁንም የጠገቡ አይመስልም። የሰው የወጣት እንደምና አሁንም ወደሱ መንገድ የሚወስድ ነው፣ ወደ ሰላም ሳይሆን ወደ ጦርነት የሚወስድ ነገር ነው ያለውትና አምላክም ራሱ የህዝቡን ጸሎት የህዝቡን ችግር አይቶ ለመሪዎችም ያው ልቦና ያስጥልን ለማለት ነው የምንፈልገው። ደስ የሚል መልእክት ነው ሰጠሽኝ። ከዛ ቀጥሎ ግን አሁን መቀለ እንደምትኖሪ ኢንፎርሜሽን አለኝ፣ የሆነ ካፌ ውስጥ ተቀጥረሽ እንደምትሰሪ ኢንፎርሜሽን አለኝና እንዴት እየሄደልሽ ነው? አሁን እዚህ ብቻሽን ያለሽው? ቤተሰብ አማራ ክልል ላይ ነው ያለው። ህይወት እንዴት ነው ያለችው? እስቲ ትንሽ አካፍሪኝ። ምን እየቸገረሽ ነው? እዚህ እንዴት እየተንቀሳቀስሽ ነው እዚህ አሁን? አዎ ማለት ያለውት ማለት በጣም ከባድ ላይ ነው። ግን በቃ ማለት አንድ ጊዜ ለዓላማ ስለወጣው ግን ምንም አይመስለኝም። ማለት ጠንካራ ነኝ ለራሴ ብዙ ነገር በቃ ሰናበት ማለት በመውጋት ነው የተሰናበትኩትና ስለተመታው ነው የተሰናበትኩት። ከዛ ተሰናብቼ በቃ ማለት በረሃ ሁኜ ሳስበው ወደ ቤቴ ለመሄድ ምናምን ነበረ አስቤ የወጣሁት። ሰናበች? አዎ ሰናበት በቃ ከዚህ ወጥቼ ወደ ቤቴ ሄዳለሁ ምናምን የሚል ነበረኝ። ግን በኋላ አሰብኩትና ከባድ ነው ማለት አንዳንድ ጊዜ ስድብ አይሆንብኝ እንጂ በቃ ማለት
እኔ ከትግራይ ጋር ስለሆንኩ ሳይሆን ምንድነው የሚመስለው አሁን ስመጣ እኔ ማለት ነው ወደዚህ በቃ የሆነ አማራ ያሸንፋል ትግራይ ያሸንፋል ስለሆነ አይደለም። ውጊያ ማንም እንደማያሸንፍ የታወቀ ነው። ግን በቃ እውነቱ ስለገባኝ እና በቃ ማለት ትግራይ ምንም ስላላደረገ እና እዛም እኮ በርግጥ ሁሉ አንድ ላይ ሆን ይችላል። አማራ ሆኖም እኮ በጣም ጥሩ የሚያስብ ብዙ ነገር ያለው አለ። ግን ደግሞ አንዳንድ ሰው በቃ ማለት በቃ አርቆ አለማሰብ አሁን እኔ ወደ ቤት ብሄድ በቃ ቀጥታ የሚታያቸው እኔ በቃ አማራን ክጄ ለትግራይ የወገንኩ ምናምን አድርገው ነው የሚያስቡት። ለዛ ስለሆነ በቃ ለመሄድ ፈራው ማለት በቃ እንደዚህ ብለውማ ከትግራይ ጋር ነው ሄደችው ምናምን የሚባል ነገር መቼ አው ስጋት ስላለኝ ነው እንጂ ወደ ቤቴ ብሄድ ደስ ይለኝ ነበር። ከናፍቆት ጋር ነው እንደውም ለናቴ በጣም ነው የምናፍቃት 5 አመት አድርጌያለሁ ትግራይ ማለት ነው። ከዛ ግን በቃ የሆነ አይ እንደዚህ ብለው ይገሉኛል ከኔም አልፎ ለናቴ ለአባቴ ለሁሉም ቤተሰቦችም ሊገሉብኝ ይችላል። ስለዚህ በቃ እዚህ ልሆን ምናምን አልኩና ስሰናበት በቃ ትግራይ ማለት መቀሌ ማንም አልነበረኝም ቤተሰብም አልነበረኝም። በቃ ለጊዜው ከዲዲአር ወጥቼም የማርፍበት ቤት ምናምን አልነበረኝም። ከዛ በቃ የሆነ አይደለም ወደ ቤታችን ወደ አዲስ አበባ ለመሄድ ራሱ ፈራው ማለት በቃ እንትና የሆነ በቃ እንደዚህ አርቆ ያስቡም ወይ ያጥፉኛል ባንድ ጊዜ ማለት ነው። አይ እንደዚህ አድርጋ ነው ሄደችው ምናምን ወሬ እንኳን ከሰሙ አያቆዩኝም እንጂ አይ ሷት አው ቤት ተከራይተሽ ነው? አው ቤት ተከራይቼ በቃ መጀመርታ ከዲዳር ስወጣ ቤት ተከራይቼ ምናምን ሰው አላውቅም ነበር ማለት ከምግዳል ውጪ የነበረ ሲቪል ሰው ምናምን አላውቅም ነበር። ቤት ተከራይቼ አሁን አምላክ ይመስገን ሰራለው። ምንድነው የምትሰራው? የራሴ ቤት ቡና የቡና ቡና ማለት የራስሽ ነው ወይስ ተቀጥረሽ? አረ ተቀጥሬ ነው የምሰራው የሰው ነው። ጧት ወጥቼ ምሽት ነው የምገባው ወደ ቤቴ። ሚዲያ ገሊክናስም ሁሌ እዚህ ታጋዮቻችን ጀግኖቻችን ስናቀርብ ስልክ ቁጥራቸው እና ባንክ አካውንታቸው ስክሪን ላይ እናስቀምጣለንና አንቺ ለትግራይ ህዝብ ስትይ ከታጋዮቻችን ጎን ሆነሽ ነው የተሰለፍሽው። ዛኔ ሀቅ ያሸንፋል ብለሽ የተጨቆነ ህዝብ ጎን ሆነሽ ነው የታገልሽውና ብዙ መስዋዕትነት ከፍለሻል። አካልሽም ወድለሻል ማለት ጉዳትም አለሽ ምንም ያልወጣ እንትን አለና ያው ይሄን ፕሮግራም የምታዩ የአማራ ክልል ተወላጆች የሷን አላማ የተረዳችሁ የገባችሁ ማለት ነው። እንዲያውም የትግራይ ክልል ተወላጆች የዚህችን እህታችን ችግር አብረን ብንፈታው ደስ ይለኛል። እቺ ጀግናችን ናት። ለትግራይ ህዝብ ብላ አገሯን ትታ ነው ከኛ ጋር ሆና እዚህ የታገለችው። እዚህ በኪራይ ላይ ቤት ላይ ነው ያለችው። ያው ቡና ቤትም ተቀጥራ እየሰራች ነው። ያው ይሄ ስራ ፍላጎቷ የሚያሳይ ነው የሚደነቅም ነውና አሁን እንደ ሚዲያ ገል ፕላስ የምንጠራው ጥሪ ግን ለዚህ እህታችን የሚሆን የስራ እድል ሊሆን ይችላል፣ የገንዘብ ድጋፍ ሊሆን ይችላል፣ የተለያየ አገዝ ለማድረግ በምናስቀምጥላችሁ ስልክ ቁጥር እንዳውም ባንክ ሂሳብ ታግዟት በስም ሚዲያችን ማጸን ወዳለው ማለት ነው። በዛ ደውላችሁ ማግኘት ትችላላችሁ ማለት ነው እህታችን ማለት ነው። ያው ፕሮግራማችን ወደ ማጠቃለል ነን። መጨረሻ ላይ የምታሳልፊው መልእክት ካለ ለአማራ ህዝብ እዚህም ፕሮግራም የሚመለከት ብዙ ሰው አለ። ለትግራይ ህዝብም የምታሳልፊው ለሁለቱም ህዝብ መልእክት ካለሽ እድል ልስጥሽ። እሺ ያው ማለት ለአማራ ህዝብ የምመኝለት ማለት ነው እኔም እህቶቼም ወንድሞቼም ብዙ ነገር አለው እና በቃ በበኩሌ ማለት ስለጠላቸው አይደለም ወደዚህ የመጣሁትና በቃ ከብዙ ነገር የታዘብኩት ስለሆነ ከብዙ ነገር በይኔ ያየሁት ስለሆነ ነው። የ17 አመት ልጅ ሆኜ ብዙ ነገር ታዝቤ በቃ ያየሁት ተግባር የሰማሁት ወሬና ያየሁት ተግባር አንድ ስላልሆነ
በቃ ወደ እውነታ ይሄዳለሁ ምናምን ብዬ ነው የመጣሁት እንጂ አማራን ስለጠላ ምናምን አይደለም። ግን ለምን ሁልጊዜም ለእውነት በቃ ደግሞ ውጊያው ከአማራ ህዝብ ጋር አልነበረም፣ ከስርዓት አብይ አህመድ ከብልጽግና ጋር ነበረ ውጊያው በመጀመርታም። አንቺም እዚህ ላይ ትንሽ ማይንድሽ ፊል ማድረግ የለበሽም። ውጊያው ከአማራ ክልል አማራን ለማጥፋት አይደለም የነበረው። ስርዓቱ ግልጽ ነው። የትግራይ ህዝብ አላማ፣ የትግራይ ታጋይ አላማ እዚህ መጥቶ የደፈረውን የገደለውን ጨፍጫፍ ያደረገውን የአብይ አህመድ ሰራዊት በአብይ አህመድ የሚታዘዝ ሰራዊት ስለነበረ ነውና ትግላችን ከአብይ አህመድ ጋር ነው የነበረው፣ ከአማራ ህዝብ ጋር አይደለም። ሰው አሁን አንቺ ስትናገሪ አማራን ጠለች አይደለም ስትይ ውጊያው ከአማራ ህዝብ ጋር አልነበረምና እሱን ፊል አታርጊ። ይሄን ፕሮግራም የሚመለከት ሰውም እሷ ለአማራ አይደለችም የተዋጋችው፣ ለአማራ ክልል ለማጥፋት አይደለም፣ ከትግራይ ህዝብ ጋር ሁና ስርዓት አብይን ለመጣል የሱን የነበረው ነገር ለማስቆም ነው እንጂ ለአማራ የሚባል ውጊያ አልነበረም። አሁንም እኮ ፋኖ አለ አሁን አማራ ክልል ላይ አማራ ውስጥ መሬት ላይ ሆኖ ለስርዓት አብይ እየታገለ ነው ያለው እንደምታውቂውና አንቺ ጥፋተኛ አይደለሽም። በተለየ ያንቺም ጓደኞችሽ፣ ወንድሞችሽ የአማራ ህዝብ ወጣትም አሁን እየታገለ ነው ያለው ለሱ አላማ። አንቺ ቀድመሽ ነው የጀመርሽው እንጂ እነሱ ግን አሁንም ትግል ላይ ናቸው ያሉትና እንደዛ ፊል ልታረጊ አይገባም። እሱ ልነግርሽ የፈለኩት ይሄን ፕሮግራም የምትመለከቱ የአማራ ህዝብም እችን እህታችን እስቲ ደውላችሁ አግኘዋት፣ በሞራልም በተለያየ ነገር እንድታግዟት ፈልጋለሁ። ጥፋተኝነት ስሜትም እንዲሰማት አልፈልግም እንደ ሚዲያ። እሷ ጀግና ነች። ከትግራይ ህዝብ ጋር ቁማ ታግላለች። አሁንም ፋኖ እያደረገው ያለው ከአብይ ስርዓት ጋር ነው እየታገለ ያለውና እሷ ደግሞ ከትግራይ ህዝብ ጋር ሆና ነው የታገለችው ቀድማ። ስለዚህ ይህንን ፕሮግራም የምታዩ የእሷን ትግል፣ የእሷን ጥረት፣ የእሷን መስዋዕትነት የምታውቁና የገባችሁ የአማራ ክልል ተወላጆች በምናስቀምጥላችሁ ስልክ ቁጥር ለእሷን ደውላችሁ የተለያየ ድጋፍ እንድታደርጉላት፣ የተለያየ ነገሮችም አማራ ክልል ላይም ለእሷ የሚሆን ነገር ብትፈጥሩላት እንዲመቻችላት ማለት ነው። ሜቢ ሪስክ የሚሆን ከሆነም እንዳላችሁ የፈራችሁም ነገር እዛ ሄዳ ለመኖር የማይመች ከሆነም እዚህ ከኛ ጋር ሆና የተሻለ ህይወት እንድትኖር እንድታደርጉላት አሁንም ደግሜ ትህትና ጠይቃለሁ ማለት ነው። ያው መልእክትሽን አደረሰሻል። ለቃለ መጠየቅ ፈቃደኛ ሆነሽ ታሪክሽን እዚህ ሜዳ ላይ መጥተሽ ለማካፈል እዚህ ስለተገኘሽ በጣም አመሰግንሻለሁ። የክብርልኝ። እኔም በጣም አመሰግናለሁ። ያው ዛሬ የነበረን ከእህታችን የነበረን ቆይታ ይህንን የተመለከታችሁት ይመስል ነበር ማለት ነው። በጣም ብዙ ነገር የተማራችሁበት ለዚህም ነበረ እንዴ የሚባል ነገር አለ። በትግርኛ ቋንቋ አንድ አባባል ነበር፣ ዘይተነገረ ነበር ዘይተገበረ ነገር የለን ይላሉ አያቶቻችንና ይሄ ማለት በዚች ዓለም ውስጥ ብዙ ነገር ነው የሚደረገው፣ ያልተነገረ ነው እንጂ ያልተደረገ ነገር አልነበረም እንደማለት ነውና አሁንም የዚች እህታችን ከሱ ጋር ይመሳሰላል። ያለፈው ታሪካችን ውስጥ ብዙ ታሪኮች እንዳለፉ ብዙ ነገሮች እንዳሉ እናውቃለንና ከሱም ቀንጨብ አድርገን የዚች እህታችን የተለየ ታሪክ ለእናንተ አድርሰናል። ይህንን ፕሮግራም እንደወደዳችሁት ተስፋ አረጋለሁ፣ ተማመናለሁ። ታችን አሁንም ለማግኘት ለማገዝ የምትፈልጉ ስክሪን ላይ ስልክ ቁጥር ባንክ አካውንቷን አለ ማለት ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ያው ይህንን ፕሮግራም ደግሞ ስታዩ የእሷም ትንሽ ትግርኛ እየቀላቀለች ነበር፣ ምክንያቱም እዚህ ሳለች እየተላመደች ስለሆነ ትግርኛ። እኔ ደግሞ ብዙ ጊዜ እዚህ ያው በትግርኛ ስለሆነ ቋንቋችን አማርኛ ለመናገር በመሞክርበት ጊዜ ትንሽ የቋንቋ ችግሮች እንዳሉ እናውቃለንና ለዚህም ይቅርታ እንጠይቃለን። ለቀጣይ እናስተካክላለን ማለት ነው። ለዛሬ የነበረኝ ቆይታ ይመስላል። ቀጣይ በሌላ እንግዳ በሌላ ፕሮግራም እስከምንገናኝ ደህና ቆዩ።